እንዴት ቆያችሁን? ዛሬም እንደተለመደው በቆንጆ ድራማ መተናል። ላይክ እያደረጋችሁ ተጋብዙልን። ፊልሙ ሲጀምር አንድ ልጅ ባህር ውስጥ ያለ ምስጢራዊ የፖስታ ማስቀመጫ ውስጥ መልእክቱን ሲያስቀምጥ እናየዋለን። በቀጣይም ሃይስኩል ትምህርት ቤት ውስጥ የሚማረን ሆስተን የሚባል ልጅ እናያለን። አንድ የተናደደ ሴትን በሙሉ አቅሟ ታባረዋለች። እሱም እንደምንም ብሎ ሮጦ ያመልጣታል። ሆስተንም ሰነፍ ተማሪ ስለሆነና ሁሌም ዝቅተኛ ውጤት ስለሚያመጣ አስተማሪው ስሙን ቢለየውም እሱ ግን ምንም አይመስለውም ነበር። ቤተሰቦቹም ልጅ ያለ በባቡር አደጋ ነበር ያጣው። ከዛም እሱ በተአምር ይተርፍና ዶክተር የሆነችው አክስቱ በፍቅር ብታሳደገውም እሱ ግን የለየለት አስቸጋሪ ሆኖ ያድጋል። ቱዶ የሚባል ጓደኛውም እንደሱ ችግር ፈጣሪ ስለሆነ አብሮ ይበጣብጣሉ። ሆስተንም ክፍል ውስጥ የራሱ ቦርሳ ላይ ያስመልስና መታጠቢያ ቤት ተደብቀው ማጽራት ጀምራሉ። ሆስተንም ይቅርታ እንደመጠየቅ ጓደኛውን ቪዲዮ መቅረጽ ጀምራል። በዛም አጋጣሚ ሆስተን የወንዶች መታጠቢያ ቤት የመጣችውን ዳይሬክተራቸውን ይቀርጻታል። እንዲያጠፋላት ለምናው መንቢ ስላላት እየተከታተለችው ታሯርጠዋለች። ሙሉ ግቢውን ሲሯሯጡ ቆይተውም በሳይክል ላመልጣት ሲል ጃግሌ የምትባል ልጅ ችግር ፈጥሮ እያመለጠ እንደሆነ ስለገባት ቁልፉን ትይዝበታለች። ከዛም እሱ ስልኩን ይስጣትና ቁልፉን ወርውራለት ማምለጥ ይጀምራል። ግን በማምለጡ ደስ ብሎት ሳይጨርስ ከፊቱ መኪና ይመጣበትና በኃይለኛው ይገጫል። በቀጣይም ሆስፒታል ውስጥ ዳይሬክተሯ ለሆስተን አክስት ደውላ ትጠራትና እሱ ወደተኛበት ክፍል ገብታ በአሁኑ መስመርህን ያለፍከው ከባድ ጥፋት ነው የጠፋኸው፣ ስለዚህ ትባራለህ ስትለው ስለደነገጠ እንዳይባረር እንደሚያመው ተናግሮ እየለመናት እያለ ነርሷ ትመጣና ህመም የሚባል እንደሌለበት ስትናገር ሁለቱም ይደነግጣሉ። ወደ ቤት ተመልሰው ማክስቱ ሁሌም ችግር ስለሚፈጠር ስትቆጣው ካንሰር አለብኝ ብሎ የመጨረሻ ቀኑ ላይ መዝናናት ስለሚፈልግ ቤተሰቦቹ ያስቀመጡለትን የኢንሹራንስ ብር ማውጣት እንደሚፈልግ ይናገራል። አክስቱም እንደማይሞትና ነርሷ የመጣችውን የጤና መረጃ አይታው ጤነኛ እንደሆነ እንዳወቀች ትነግረዋለች። እሱም ከማመስገን ይልቅ የወደፊቱ ስለማይታወቅ ሁሉንም ቀን እንደ መጨረሻው ቀን መኖር እንዳለበት ይከራከራታል። አክስቱም ተናዳ ትምህርቱን ሲጨርስ ከቤት እንደምታስወጣው ታስፈራራውና ጸጥ ይላል። ትምህርት ቤትም ስለ ሁኔታው እያሰበ ጃግሊ ሰጥቷት የነበረውን ስልኩን ሰጠዋለች። እሱም ስላልተቆለፈ ሲገረም እሷ ደግሞ ሌሊቱን ሙሉ የሱን ፓስዋርድ ለመክፈት ስትሞክር እንዳደረች ታስታውሳለች። ወዲያም ቱዶ መጥቶ ካንሰር እንዳለበት እንዳወቀና ጓደኛውን አቶ ብቻውን ሊቀር እንደሆነ እየተናገረ ያለቅሳል። ጃግሊም ትሰማቸውና ግራ ይገባታል። ሆስተንም ይህንን ደግሞ ከየት ነው የሰማኸው? ዳይሬክተሯም ታገኘውና የካንሰር መታመሙን ጉዳይ ስለሰማች አዝና ቅጣቱን ይቅር እንዳለችው ትነግረውና እያለቀሰች ከዚህ በኋላ እዚህ በሰላም መቆየት ትችላለህ፣ በማንኛውም ሰዓት ካመመህም ከክፍል ውጣ፣ ከዚህ በኋላ ምንም መጨነቅ የለብህም። ከዛም ለጓደኛው ሙሉ ጤነኛ መሆኑን ነግሮት ከዚህ በኋላ ግን ትምህርቱ ላለማጥናት ጥሩ ማምለጫ እንደሚሆንለት ይነግረውና ጓደኛውም የታመምክ ራሱ እኮ አትመስልም፣ ትያዛለህ፣ ከተያዝክ ደግሞ ፈተናህን ራሱ አትፈተንም ይለውናም ሊሞት ትንሽ ቀን የቀረው በሽተኛ የሚያስመስል ሜካፕ ይቀባዋል። ሆስተን ግን ሲያዩ ፈራውና ለማስለቀቅ የታጠበ ለማሳመን ማስመሰል ብቻ በቂ እንደሆነ ይናገራል። ከዛም እንዴት ፌንት እንደሚሰራም ይለማመዳል። አስተማሪዎቹም በህይወት የሚኖረው ለትንሽ ቀን እንደሆነ ያምኑታል። ምግብ የሚሸጥ ሰው ጋር ሄዶም የመታመሙ ዘዴ በመጠቀም በነፃ እንዲሰጠው ይጠይቀውና ሰውየውም እረ እባክህ ምንም የታመምክ እኮ አትመስልም፣ እረ ልሞት ነው ትንሽ ቀን ይቀርኝ ቢሎም ሰውየው ሳይሰማው ይቀራል። ክፍል ገብቶም ምድር ላይ ትንሽ ቀን ብቻ ስለቀረው ደግ እንዲሆኑለት የተናገረ ምግባቸውን እየወሰደ ይበላል። የጓደኛውንም ወስዶ እየበላ ያለ ጃግሊ ታየውና የሆነ ነገር እንዳለ ተጠረጥረዋለች። ወዲያውም ጓደኛዋ ይመጣና ምግብ አንድ ላይ እንዲበሉ ይወስዳታል። እሷም ሆስተን የታማሚ ሰው ምልክት ስለማይሳይ እየዋሸ እንደሚመስላት ትነግረዋለች። እሱም ስለ ሆስተን ብዙ እንዳታሰብ ነግሯት ከውሃ ስር ያለውን የደብዳቤ ማስቀመጫ ለማየት እንደጓጓ ይነግራታል። አስተማሪውም ሆስተንን እየጠረጠረው ስለሆነ ጃግሊን ጠርቶ አለቃቸው ስለሆነች እንድትከታተለው ይነግራታል። ከዛ እሷም ሄደ የጓደኛው ቱዶ ቦታ ላይ ትቀመጣለች። አስተማሪው እንዳላትን በቅርብ እነሱ ለመከታተል ታስባለች። ሆስተንና ቱዶም አስቸኳይ ስብሰባቸውን ይዘው አስተማሪው እንዴት እንደታመመ እንደሚያሳምኑት ይወያያሉ። ወዲያውም ጃግሊ ከተፍትልና እስኪ ሆስተን የሕክምና ማስረጃህን አሳየኝ ስትለው ጓደኛ ማቾቹ ወዲያውኑ ትወናቸውን ጀምሩና የመጀመሪያ ደረጃ ካንሰር ታማሚ በየ2 ወሩ ብቻ ሕክምና እንደሚሄድ ይነግሯታል። እሷም እንዳመነቻቸው ሆና የሚበሉትን የታሸጉ ምግቦች እየሰበሰበች ከዚህ በኋላ ሆስተን የበሰለ ምግብና መጠጥ ብቻ ነው መጠቀም ያለበት ስትል ይናደዳል። ከዛ ጊዜ ጀምሮም ከቤቷ ምግብ ታመጣለትና እንዲበላ ታደርገዋለች። እሱም የሰው ሳይሆን የውሻ ምግብ እንደሚመስል እየተናገረ ያማራል። አንቺ ግን እንዴት ነው እንደዚህ አይነት ምግብ የምትበይው? ወይስ አንቺንም ያምሻል? እኔ ጤናማ ምግብ ነው የምወደው፣ አታማር፣ ቆንጆ ነው። የእሷ ጓደኛ መጥቶም ወደ ውጭ እንዲወጡ ጠይቃት ቱዶ ከሱ ጋር እንደማትወጣና ከሆስተን ጋር እንደምትቆይ ነግሮ ይከላከልለታል። ሆስተንን በድጋሚ የክፍሉን ልጆች ምግብ ወስዶ ሊበላ ሲል እሷ ጮክ ብላ ማንም ሰው ለሱ ጤናማ ያልሆነ ምግብ እንዳይሰጠው ትናገራለች። ሉ የሚባለው ጓደኛዋ ግን
ስለሚወዳት ለሆስተን ስለተጨነቀች ቀንቶ ይናደዳል። ሆስተን ገዝቶ ሊበላ ሲልም ትደርስና ሳይወስድ ገፍትራው ትከላከለዋለች። ከዛም ከውጪ በዴሊቨሪ ቢያዘም በድጋሚ ራሷ ታታለለዋለች። እሱም ህመሙ የውሸት እንደሆነ እንዳይታወቅ መጨነቅ ይጀምራል። አንድ ቀንም የታመመ መስሎት እንዲነቃ ብሎ እንድትመታው ስጠይቃት በጥፊ ታቀምሰውና ፌንት እንዲሰራ ታደርገዋለች። አስተማሪዋና ተማሪዎችም ይደነግጣሉ። የዛን ቀን ሆስተን ወደ ቤቱ ሲመለስም ባቡራይና የቤተሰቦቹን አደጋ አስታውሶ እያዘነ ይሄዳል። በማግስቱም ትምህርት ቤት ቀርቶ ጃግሊን ጨንቃትና ቱዶ ለምን እንዳልመጣ አስጠይቀው እሱም የጓደኛውን የውሸት ዘመቻ በመቀላቀል ልጅ እኮ ትንሽ ቀን የቀረው ታማሚ ነው ይላትና ታዝናለች። ስትወጣም የሆስተንን ቦርሳ ታየውና በዝናብ ወደ ቤቱ ትወስደለታለች። እሱም ሲያት በድጋሚ በጥፊ እንድትመታው ይጠይቃትና ለምንድን የወደፊት ህይወትህን በቁም ነገር የማትወስደው እንዲህ መሆንን አቁም ትለውና ሳይቀበላት ይቀራል። በመኪና ከመገጨቱ የሚተርፍና አሁን በሞት ኖሮ እኮ ወደፊት አይኖርም ብሎ ያስባል። ወደፊት የሚለውንም ቃል ስለሚጣላው ሁሉም የዛሬን እንደ ዛሬ ብቻ መኖር እንዳለበት እያሰበ ያለ ጃግሊ ያየችው ከቁጥጥር ውጪ ስለወጣ ታዝናለች። እሱም ጥሏት ሄድና ቤቱ ገብቶ ቦርሳውን ሲያስቀምጠው የጃንግሊን ዲያሪ ያገኘዋል። ቁጭ ብሎ ሲከፍተውም እሷም የምርም ስላመነችው ካንሰር እንዴት እንደሚታገል በዝርዝር የጻፈችለትን ያየዋል። እንዴት ምግቡ እንደሚበላና የጤነኛ ህይወት አኗኗርም እንደሚኖር ስለ ወደፊቱም ተስፋ ማድረግ እንዳለበት የተጻፈው ኖት ሲያዩ ይሰማዋል። በማግስቱም ሊያናግራት ሲሄድም ያመጣችለትን ምግብ እንዲበላ ሰጥታው ስትሄድም በድጋሚ ከፈዋል። ጓደኛውም ዶሮ አምጥቶለት ሲሰጠው ስለ እሷ እያሰበ መብላት ያስጠላዋል። እሷም ከሊዮ ጋር ሆና ለምን ሆስተን እውነቱ እንደሆነ ሳታውቅ እንደምታዝንለት ይጠይቃትና ማንም ሰው እንደዚህ ከባድ ነገር ሊዋሽ እንደማይችል እንደምታስብ ደህና እንዲሁም ብቻ እንደምትፈልግም ትነግረዋለች። ከዛ ሊዮም ከልቧ ለሆስተን እንደምታስብ ሲያውቅም ሊነግራት የነበረውን ይተወዋል። ትምህርት ቤታቸው ውስጥም ውድድር ተዘጋጅቶ ሆስተን ይቅርታ ልጠይቃት ፈልጎ ዝም ብሎ ያታል። ስትዞር ግን ሌላ ነገር እያየ እንደነበር ያስመስልና በራሱ ላይ በጸጸት ተስፋ ማጣት ይሰማዋል። ውድድሩ ሊጀመር ሲልም እግሯ በኃይለኛው እንደተጎዳ ያይና አላስችል ብሎት እንደ ጀግና በሷ ፋንታ ሮጦ ያሸንፍላታል። እሷም ስታየው ባልጠበቀችው ሁኔታና መንገድ ስለረዳት ይገርማታል። በማግስቱ ሐኪም ቤት ስትሄደም ዶክተሩ ስተጎዳች እንድትጠነቀቅ ይነግራታል። እሷም የካንሰር ታማሚ እንደሆነችና በህይወት ለመኖርም የ3 ወር ጊዜ ብቻ እንዳላት ለመዳንም እድሏ ጠባብ ሆኖ ግን ሚስጥር እንዳደረገችው እናያለን። ከትምህርት ቤት ቀርናም ሆስተን ተጨንቆ ፎቶዋን ሲያይ ይውላል። ቱዶም እንደወደዳት ስለገባው አሁን ግን የማይድን በሽታ እንደያዘው እየተናገረ ያሽፍበታል። ጃግሊን ቤቷ ሆና እናቷ የእሷን ዩኒፎርም ለብሳ እየደነሰችላት ልታዝናና ስትሞክር ሆስተን ቤታቸው መጥቶ ያንኳኳል። አስተማሪያችን የቤት ስራ እንዳደርስላት ልኮኝ ነው ብሎ ናፍቃው ቢመጣም ያሳብባል። እሷም ስታየው ብትደነግጥም ደስ ሳይላት ይቀራል። እናቷ ግን አብራቸው እንዲበላ ደስ ብሏት ጋብዘውና አንድ ላይ እየተመገቡ አባቷ ስለተጠራጠረው ምን አይነት ካንሰር እንዳለበትና ስንት ጊዜ ቀዶ ጥገና እንዳደረገ ሲያፋጥጠው ሆስተንም የተጨናነቀ አንዴ ብቻ ነው ቀዶ ጥገና ያደረኩት። ከዛም አባትየው ጠባሳው እንዲያሳየው ሲጠይቅም ጃንግሊ በመሃል ትገባና አባቷ ምግቡ እንዲበላና እንዲተወው ትነግረዋለች። እሱም በዚህ ያመልጣል። ከምግቡ በኋላም ቁጭ ብለው ሆስተን ቤተሰቦቿ ተግባቢ እንዲሆኑና እንደ ጓደኞቿ እንዲሆኑ ይነግራታል። እሷም አዎ ጥሩ ሰዎች ናቸው ብለው ስለ እሱ ቤተሰቦችም ስጠይቀው ቤተሰቦቼን በልጅነቴ ነው በባቡር አደጋ ያጣኋቸው፣ አክስቴ ናት ያሳደገችኝ ሲላት ታዝንለትና ሁሉንም ነገር ስላጣ ለምን በእያንዳንዷ ቀን ላይ እርግጠኛ እንዳልሆነ ይገባታል። ይቅርታ ስለ ወደፊት ያለ ሀሳብ ላይ ስላልተረዳው። እሱም ቤተሰቦቹን የሚያስታውሰውን ከልጅነቱ ጀምሮ የያዘውን መጫወቻ እየሰጣት በግልጽ እንደሚወዳት ይነግራታል። እሷም የሆነ ቦታ እንደምትወስደው ትነግረውና በማግስቱ የካንሰር ሆስፒታል ያለ ፕሮግራም ላይ ወስዳው ታማሚ ልጆችን ለማበረታታት አሻንጉሊት ለብሰው ይጨፍራሉ። እዛም ፕሮግራም ላይ ቱዶና ሊዮም ይመጣሉ። አንድ ህፃን ልጅም የውሸተኛ አሳ ሳይሆን ትክክለኛውን አሳ ሄዶ ማየት እንደሚፈልግ ለጃግሊ ሲነግራትም ሲሻለው እንደምትወስደው ትነግረዋለች። ሆስተን ግን ስለ ነገ ማንም ስለማያውቅ ዛሬ እንዲሄድ ይናገራል። ከዛም ጃንግሊ ከሊዮ ጋር አስታወራያትና ለምን እሱ እንደመጣ አስጠይቃትም ምክንያቱም እወደዋለሁ ትለውና ይደነግጣል። ቱዶ መጥቶም ሊዮ ከሚጥል በሽታ ኔዳ ነው እና ጃግሊ ናት ይረዳችሁ፣ ለዛም ነው የተቀራረቡት። ሆስተንም ይህን ሁሉ ከየት እንዳውቀ ያስጠይቀው ሁሉም ወሬዎች ከኔ ያመልጡም ይለውና ማታ ላይ መስዋ ሆስተን ስለረዳት ታመሰግነውና እሱም በቀጣይ ጊዜ የምትወደው ቦታ እንደሚወስዳት ሲነግራትም ዩኒቨርሲቲ መግባት ቀላል መሰለህ እንዴ? ለፈተና መዘጋጀት አለብን። ተይ እንጂ አክስቴ ዶክተር መሆን ከቻለች እኔም ትልቅ ዩኒቨርሲቲ መግባት አያቅተኝም። አክስቱም ሰምታው ስለነበረ እየቀለደችበት እኔ እኮ ዶክተር ነኝ፣ አንተ ግን ትምህርትን ለመጨረስ አስብ። በቀጣዩ ቀንም ሆስተን ለ3 ቀናቶች ስላልመጣ ትጨነቃለች። ቱዶ ግን መጥቶ የቀረው እያጠና እንደሆነ ይነግራታል። ይህን ስትሰማም ልታግዘው ታስብና እሱም ማስጠናት ብትጀምርም እሱ ግን ጭራሹን አልገባ ይለዋል። ሊዮ መጥቶ ለመርዳት ይቀላቀልና ሆስተን ጥያቄዎችን መመለስ በከበደው ቁጥር ሊዮም
ይሄማ እሱ ሊመልሰው ከሚችለው በላይ ነው፣ አይችለውም፣ ከአቅሙ በላይ ነው እያለ ያሾፍበታል። ከቀን ወደ ቀንም ሆስተን የተሻሻለ ይመጣል። መቀለዱና መጫወቱን ትቶም እያወራና እየበላ ሁሉ ያጠናል። አክስቱም ግራ ተጋብታ አሞታል እንዴ? ቱዶም አዎ አሞታል፣ በፍቅር ታሟል። ውጤቱ ሲመጣ ገንከው ብሎ ይደነግጣል። እንደዛ ለፍቶና እንደዛ አጥንቶ ውጤቱ ዝቅተኛ ነበር። ጃግሊም ታጽናናው እየሞከረች ጥሩ እኮ ነው፣ ቢያንስ ከባለፈው ሻሽልሃል። ቢሆንም ግን ንዴቱ ስላለቀቀው በድንገት ውጤቱ የሚስተካከል ይመስል ወረቀቶች መብላት ይጀምራል። እሷም እረፍት እንደሚያስፈልገው አስባል ታዝናናው ይዛውት ሄድና እየተዝናኑ ሳታየው ቪዲዮ ይቀርጻታል። ደግሞትም ስለነበረ እግሯ ላይ ጋደም ብሎ ልቧ መምታት ይጀምራል። በቀጣይም ወደ ቤት ሲመለሱ ሊዮ እየጠበቃቸው እንደሆነ ሲያዩ ይደነግጣሉ። እናንተ ሰዎች ፍቅረኛሞች ናችሁ እንዴ ብሎ ይጠይቃቸዋል። እሷም ከመመለሷ በፊት ሆስተን ፈጠነ ብሎ አዎ እንደዛ ነው ሲል፣ እሷ ግን እንደዛ ብሎ ነገር የለም ዝም ብለን ለወክን የወጣ ነው። ተሰናብታቸውም ወደ ቤቷ ትገባለች። ሊዮም ለሆስተን ከዶክተር ካንሰር እንደሌለበት ሰማሁኝ፣ እውነቱን ቶሎ ብትነግራት ይሻልሃል። እኔ ወዳታለሁ፣ የምርቃት ቀን ላይ እንደምወዳት ልነግራት ስላሰብኩኝ አታታላት። ሆስተንም ሊመታው በሚመስል አይነት ይጠጋውና እንደገና መልሶ ቤት ወደዛ እንደሆነ ነግሮት ሄድና ሊዮ ግራ ይጋባል። የምርቃቱ ቀን የሚደርስና ሁሉም ደስ ይላቸዋል። ለቱዶም አንዷ ተማሪ የፍቅር ደብዳቤ ስትሰጠው ፊቱ እንደ ቲማቲም ቢቀላም ልጅቷ ግን ለሆስተን የጻፍኩት ብላ መሳቅ ያርጋው ትሄዳለች። የሆስተን አይንም ልብም ያለው ጃንግሊ ጋር ነበርና ሊዮ እንደሚወዳት ሊነግራት እንደሆነ አስታውሶ ይፈልገዋል። ሊዮም ከጃንግሊ ጋር ሆኖ እንደሚወዳት ሲነግራት ደንግጣ እሺ ምንቢም ሳትለው ግራ ተጋብታ እንደቆመች፣ ሆስተንም እንደሚወዳት ለመናገር ተቻክሎ እየሮጠ ይሄዳል። ፊት ለፊቱ ሲያገኛትም በጣም ነው የምወድሽ፣ አንቺስ ወደሽኝ ታውቂያለሽ? በአንድ ቀን 2 የፍቅር ጥያቄዎች ስለቀረበላት የደነገጠችው ጃግሊም ልታመመች ስትነግረው የተማሪዎች ድምፅ አላሰማ ብሎት ኖቬምበር ላይ ምላሿ እንደምትሰጠው ነግራው ምንድነው የጊዜ ገደብ የምትሰጠኝ እያለ ግራ እየተጋባ ሲጨነቅ ያመሻል። በቀጣይ ቀንም እንድትወደው ለማድረግ ካንሰር የታመመውን ህፃን ልጅ ለማዝናናት አሳዎች እንድናይ ብንወስደውስ ሲላት፣ እሷም ሀሳቡ ተመችቷት ከሊዮ ጋር ሆነው ዶክተሩን ያስፈቅዱታል። ሊዮ ደግሞ የዛን ቀን ፍቅሩን ሲገልጽላት ዝም ያለችውን ጊዜ ያስታውሳል። ልቡ ተሰብሮ ውሃ ውስጥ ራሱን ነክሮ ጓደኛ ብቻ ለመሆን ራሱ እንዳሳመነም ያስታውሳል። ምሽት ላይም ወደ ቤት ሲሄዱ ሆስተን ሞተር መንዳት እያለማመዳት እየሳቁና የተዝናኑ እያለ በቀጣይ ቀንም ለሚያዝናኗቸው ልጆች በዛው ትሩዝ ኦርዴር እንጫወቱ ይነግሯቸዋል። ጃንግሊም ሆስተንን ዋሽተኸኝ ታውቃለህ እንዴ ብላ ጠይቃው ታስደነግጠዋለች። እሱም ካንሰር ታማሚ ያለመሆኑን ስላልነገራት ይጨነቃል። ግን ሊዮ ወሬውን ያስቀይረውና ስለገላገለው ሆስተን ያመሰግነዋል። ማታ ወደ ቤታቸው ሲሄዱም አንድ ቀን እውነቱን ልትነግራት ይገባል እያለው በሳይክሉ ሲወዳደሩ ሊዮ ይወድቅና ሆስተን ብቻውን ስለሆነ ደንግጦ ወደ አምቡላንስ ይደውልና ወደ ሆስፒታል ይወሰዳል። ሆስተንም ተጨንቆ ልጅ ሆኖ ጀምሮ የሚይዘውን መጫወቻ እያየ ማስታወስ የማይፈልገው ትውስታ ይቀሰቅስበታል። በተለይ ቤተሰቦቹን ያሳጣውን የባቡሩን አደጋ ረሳ ይለዋል። ለሁሉም ሊዮ መትረፍ እንዳልቻለ ሲነግራቸው ሁሉም ከልባቸው ያዝናሉ። ሆስተንም አይኑ ያየ ስለወደቀ ከአይምሮ አልወጣ ይለዋል። አክስቱም አጠገቡ ሆና የተፈጠረው ነገር ላይ እኮ ምንም ያንተ ጥፋት የለበትም፣ ራስን አትውቀስ፣ መቆጣጠር የምትችለው ነገር አልነበረም። ቤተሰቦቹ ያስቀምጠውለት የነበረ ዶክመንትና ብርንም ትሰጠዋለች። ከመሄዱ በፊትም ጃንግሊ ለመጨረሻ ጊዜ ላያት ሄዶ አብረን ሱቅ እንሂድ ይላትና እየሄዱም ዲያሪዋን ይመልስላታል። ታመምኩ ያልኩት ሁሉ ውሸት ነበር፣ ለማምለጥ የተጠቀምኩበት ዘዴ ነው፣ ግን ውሸቱ አድርጎ መቆጣጠር አቃተኝ፣ እባክሽ ይቅርታ አድርግልኝ። እሷም ደንግጣ ዝም ትለውና ስለምታስብለት እንዴት በእንደዚህ ትልቅ በሽታ ለመሸወድ ይሞክራል እያለች ታስባለች። ስላታለላትን በጣም ተናዳ ቤት ስትገባ ጤነኛ ስለሆነ ደስ እንዳላት፣ ግን ከዚህ በኋላ ልታገኘው እንደማትፈልግ መልእክት ትልክለትና ብሎክ ታደርገዋለች። እሱም መልእክቱን እያየ እንደ ቅጣት እየቆጠረው ልቡ እንደተሰበረ ጥሎ ሄዳል። ወራቶችም ካለፉ በኋላ ሆስተን ተቀይሮ በስነስርዓት ትምህርቱን መከታተልና ጨዋና የማይበጠበት ተማሪ ይሆናል። ትርፍ ሰዓት ሲያገኝም ወንዝ ዳር ቁጭ ብሎ ስለ ጃንግሊ እያሰበ ያሳልፋል። ብሎክ ስላደረገችውም እንደማይደርሳት ቢያቀም ረጅም ቴክስትና ፎቶ ይልክላታል። አንድ ቀንም ትዶ ሊያገኛት ሄዶ ሆስተን ቪዲዮ ይልኳል። አንዴ እንኳን ይው መዋሸቱ ልክ ባይሆንም ሊጎዳሽ ፈልጎ ግን አይደለም፣ እንዲያውም በጣም ይጨነቅልሻል፣ እባክሽ ይቅርታ ለማድረግ ሞክሪ ስላት ምንም ምላሽ ባትሰጠውም ቪዲዮን ግን ከፍታ ማየት ትጀምራለች። ቪዲዮ ላይም ሆስተን ፈገግታሽ ቀኔን ያሳምርልኛል፣ ነገ የተሻለ እንደሚሆን ያስተማርሽኝ አንቺ ነሽ፣ ቀሪ ህይወቴንም ከአንቺ ጋራ ነው መገንባት የምፈልገው። ስምታ ስትጨርስም ታለቅሳለች። ህመሟ እየባሰባት ስለሆነም ዩኒቨርሲቲ ራሱ መግባት አልቻለችም ነበር። አንድ ቀንም ሳያስበው እሱ የሚማርበት ዩኒቨርሲቲ ሄዳ ታገኘዋለች። ደስ ብሎትም ቀኑን ሙሉ የተዝናኑ ያሳልፉና ጀልባ ላይ እንዳሉ ራሷን አንስታ ሆስፒታል ይወስዳታል። እጇን በህመሙ የተነሳ እንደተጎዳ ያያል። እሱም ቢሆን ስለ ህመሟ ስለደረሰበት ቢያዝንም እሷ ፊት ግን ምንም እንዳልተፈጠረ ያስመስላል። እንዳይሰማትም ብሎ መቀለድ ይጀምራል።
ጥሩ አክተር ነሽ፣ ታመሽ ደህና እንደሆንሽ ሰዎችን ሸወድሽ፣ እኔ ደግሞ የታመምኩ መስዬ ሸወድኩኝ ሲላትም በሰላም መኖር ነበር ፍላጎቴ። ዶክተር አክስቱ ጋር ሄዶም ምንም ቢሆን አድኑልኝ እባካችሁ፣ ስለሷ ስል ምንም ነገር አድርጋለሁ ቢልም ሁሉም አንድ አይነት መልስ ነበር የሚሰጡት። መትረፍ አትችልም፣ ግን የቻልነውን እናደርጋለን ብቻ ነበር የሚሉት። ክፍሏ ሲገባን ፈገግ ለማለት እየሞከረ ቀልድ ይቀልድላታል። እሷም እያየችው ቀሪ ህይወቴን ከሱ ጋር ባሳለፍኩ እያለች ታስባለች። ረጋ ባለ ድምፅም ገና ሳገኝህ ነበረ ፍቅር ያዘኝ። መጀመሪያ ያየኸው ቀን ብታናድደኝም ባየሁ ቁጥር ግን መጨናነቄን ትቼ ደስተኛ መሆን ጀመርኩኝ። እንዳንተ ነፃና ደስተኛ መሆንን ፈለግኩኝ። ይህንን እያለችውም ስለደከማት አይኖቿ በዝግታ ይጨፈናሉ። እሱም እስከዛሬ የተወደው እንደነበረ ማውቁ ግራ ያጋባዋል። ከቀናት በኋላም አንድ ላይ ቁጭ ብለው ሊያስቃት እየሞከረ ስለ ሊዩ ታወራለች። እሱም ብዙ ህልሞች ነበሩት። የተረጋጋ ስራ፣ ደስተኛ መሆን፣ ከሚወደድ ሴት ጎን መሆን የሚፈልግ ነበር። አንዳንድ ህይወት እንደዚህ ናት። የእሱን ስም ጨምሮ ያሰራላትን መታወቂያ መስጣትና ባል የሚል ቦታ ላይም የእሱ ስም ስላለ ደስ ብሏት በቪዲዮ ላይ ያልከኝ እንድገምልኝ ትላውና ፈገግታሽ ቀኔን ያሳምርልኛል፣ ስለ ነገ እንዳስብ አድርገሽኛል። ቀሪ ህይወቴን ካንቺ ጋራ ነው ማሳለፍ የምፈልገው፣ ምክንያቱም እወድሻለሁ ብሎ ሲደግምላት እንባ የተናነቃት መሞት አልፈልግም፣ መኖር የምፈልገው ከአንተ ጋራ መቆየት ፈልጋለሁ እያለችው ይላቀሳሉ። ቃል ገባልሻለሁ፣ በልቤ ትኖሪያለሽ፣ በየቀኑ ማስታወስሻለሁ። ከጊዜያት በኋላም ህይወቷ ያልፍና እሱም ከወራት ቆይታ በኋላ ቤተሰቦቿ ሊጠይቅ ሄዶ እንደ ልጃቸው ይንከባከቡታል። ክፍሏ ገብቶም እንደናፈቀችው እያሰበ ስለ እሷ ባሰበ ቁጥርም እንባ እየቀደመ ወረቀት ላይ እንደሱ ደስተኛ የማይጨነቅ ሰው መሆን እንደምትፈልግ የነገረችውን እያስታወሰ እሱም ልክ እንደሷ ጎበዝና ደግ መሆን ይፈልግ እንደነበረ ይጽፋል። በእሷ ምክንያት ስለነገ እንዲያስብ እቅድና ዓላማ እንዲኖረው እንዳደረገችው ማሳካት ያልቻለችውን ህልምም ሊያሳካላት ቃል እንደገባም ጽፎ ከእሷ ጋር ህይወትን ቢቀጥል ምኞቱ ቢሆንም ግን ህይወት አንዳንዴ እንደዚህ ናት እያለ ያስባል። በሀሳቡም ከጎን ሆና እጁን ስትይዛው ፊልሙ ይጠናቀቃል።